ሰላም ተማሪዎች እንዴት ናችሁ? ዛሬ የራሽያን ሪቮሉሽን እናያለን። አዲስ ከሆናችሁ ሰብስክራይብ አድርጉ። ሁልጊዜ የሚለቀቁ ትምህርቶችን ለማግኘት የደውል ምልክቷን ተጭነው ይቀላቀሉን። ለሌሎች ተማሪዎች እንዲደርስ ሼር አድርጉላቸው። ከወደዳችሁት ላይክ አድርጉ። ሀሳብ ጥያቄና አስተያየት እንዲሁም እንዲሰራላችሁ የምትፈልጉት ርዕስ ካለ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ራሽያን ሪቮሉሽን ኦፍ 1970 የራሽያን ሪቮሉሽን ስናነሳ ሁለት ፌዞችን ወይም ሁለት ምዕራፎችን እናነሳለን። የመጀመሪያው ምዕራፍ ፌብሩዋሪ ሪቮሉሽን ሲሆን ሁለተኛው ደግሞ የኦክቶበር ሪቮሉሽን ነው ማለት ነው። የፌብሩዋሪው ሪቮሉሽን በምናነሳበት ጊዜ የዛሃር ኒኮላስ ደፈርስት ዘላስ ዛር ኦፍ ራሽያ ማለት ነው በማሲቭ ስትራይክ የወደቀበት ሲሆን ኦክቶበር ሪቮሉሽን ደግሞ ሙሉ ለሙሉ ቦልሸቪክ ፓርቲ ስልጣን ፕሮቪንሽናል ገቨርንመንትን ጥሎ ስልጣን የተቆጣጠረበት ነበር ማለት ነው በቪላዲሚር ኢሊች ኡሊያኖቭ ማለት ነው። ሌላው እንግዲህ የሪቮሉሽኑ ኮዝ ምንድን ነው የሚለውን በምናነሳበት ጊዜ ፖለቲካል ፕሮብለም፣ ሶሻል እና ኢኮኖሚክ ፕሮብለሞችን የያዘ ነው። ወይንስ የፖለቲካል ፕሮብለምን በምናነሳበት ጊዜ የራሽያን ማህበረሰብ ሞናርኪውን የተቃወመበት በተለይ ኢኮኖሚካሊ ፖለቲካሊ ደካማ ወይም ደግሞ ባክዋርድ በነበረበት ሰዓት የአንደኛውን የዓለም ጦርነት የመሳተፉ ሁኔታ ህዝቡን ያስቆጣና ህዝቡን ያሳዘነ ነበረ። በሁለተኛ ደረጃ ሶሻል ፕሮብለም ላይ በምንመጣበት ጊዜ በጣም አምባገነን የሆነው የዛሪስት ሪጅም በተለይ አናሳ ወይም ደግሞ አነስተኛ ኢኮኖሚ አቅም ያላቸውን ማህበረሰቦች የሚያስጨንቅ መሆኑ በተለይ ገጠራማ አካባቢ ያለው ገበሬዎች ተደጋጋሚ የሆነ ኮንፍሊክት መፍጠራቸው፣ ተቃውሞ መፍጠራቸው ይህም ሁለተኛው ፕሮብሌም ነበር። በሶስተኛ ደረጃ ኢኮኖሚክ ፕሮብለምን ስናነሳ ዋይድ ስፕሬድ ኢንፍሌሽን አለ። በጣም የዋጋ ግሽበት ነበረ። ኢኮኖሚክ ክራይሲስ ነበረ። እንደገና ተደጋጋሚ የሆኑ ረሃቦችና የኢኮኖሚ ችግሮች ይታዩ ነበር ማለት ነው። እነዚህ ነገሮች ህዝቡን ወደ ተቃውሞ ወይም ደግሞ ወደ ለውጥ የመናፈቅ ስሜት ውስጥ ከቷቸው ነበር ማለት ነው። እንግዲህ ይህንን ለማድረግ ደግሞ ሁለት ታላላቅ የፖለቲካ ፓርቲዎች ለዚህ ሙቭመንት እንቅስቃሴ መሪ ሆነው የተቀመጡ የፖለቲካ ፓርቲዎችን እናነሳለን። ቦልሸቪክ እና ሜንሸቪክ የሚባሉ የፖለቲካ ፓርቲዎች ናቸው። ቦልሸቪክ እና ሜንሸቪክ የሚባሉ የፖለቲካ ፓርቲዎች ሁለቱም የሚፈልጉት የሶሻል ዲሞክራቲክ ወርከር ፓርቲ ናቸው ሁለቱም። እንደገና ደግሞ ሁለቱም ለውጥ ይፈልጋሉ ራሽያ ላይ። ነገር ግን የአይዲዮሎጂ እና የሊደር ልዩነት ነበረባቸው። የአይዲዮሎጂ ልዩነታቸውን በምናነሳ ጊዜ ሜንሸቪክ ቀስ ብሎ ለውጥን ማምጣት፣ እንደገና ደግሞ ዲሞክራሲ ኦፕን ብሎ ወይም ደግሞ ማሲቭ ፓርቲን መመስረት የሚፈልግ ነው። ሶሻሊዝም ላተር የሚለው ሶሻሊዝም ወይም ህብረተሰባዊነት፣ ህዝባዊነት ይቆይ ቀስ ብሎ ይመጣል፣ እስቲ መጀመሪያ ዲሞክራሲን እናስከብር የሚል ፍላጎት ያላቸውን ትንሽ ለውጥ የሚፈልጉና ለውጥን ቀስ ብሎ ማምጣት የሚፈልጉ ፓርቲዎች ናቸው። ወደ ቦልሸቪክ ስንመጣ ግን ፋስት ቼንጅ ይፈልጋሉ። ሶሻሊዝም ናው የሚሉ ናቸው። ፓወር ቱ ወርከርስ የሚሉ ናቸው። ለሰራተኛው ኃይል ያስፈልገዋል። ሶሻሊዝም አሁን ነው መሆን ያለበት፣ ለውጥም አሁን መምጣት አለበት የሚል እንቅስቃሴ የሚያደርጉ የፖለቲካ ግሩፖች ናቸው። በሊደርም ደረጃ ስንመለከት ዲፍረንስ አላቸው። ቪላዲሚር ሌኒን የቦልሸቪክ፣ ጁሊየስ ማርቶቭ ደግሞ የሜንሸቪክ ፓርቲ ሊደሮች ነበሩ ማለት ነው። የቦልሸቪክ ሴንትራላይዝድ ፓርቲ ነው። ቦልሸቪክ ምን ማለት ነው? ጠንካራ የሆነ የፖለቲካ ሊደር ያለው እንደገና ወሳኝ የሆኑ ሰዎችን በአባልነት የተቀበለና ካለው አይዲዮሎጂ የተነሳ ደግሞ ማጆሪቲ የሚባል ወይም ደግሞ ራሽያን ወርድ ፎር ማጆሪቲ ለብዙሃን የሚል መጠሪያ የተሰጠው ብዙ ተከታይም የነበረው የፖለቲካ ፓርቲ ሲሆን ወደ ሜንሸቪክ ስንመጣ ዲሞክራቲክ ማስ ፓርቲሲፔሽን ሁሉን አቀፍ የሆነ የፖለቲካ ፓርቲ ሆኖ ነገር ግን ማይኖሪቲ ወይም ደግሞ ብዙ ተከታይ የሌለው የፖለቲካ ፓርቲ ነበር ማለት ነው። እንግዲህ ይህንን ወሳኝ ሰዎች እንኳን ቀስ እያሉ እየለቀቁ ወደ ቦልሸቪክ የገቡበትን ሁኔታ እናነሳለን። ለዚህም ማሳያ 1903 ላይ አንዱ ሊደራቸው ሊዮን ትሮስኪ የሚባለው ሊደር 1917 ከነ ሌኒን ጋር በመሆን ወደ ሌኒን ጆይን አድርጎ በነበረው ሪቮሉሽን አክቲቭ ፓርቲሲፓንት እንደነበረ ታሪክ ይነግረናል ማለት ነው። ሌላ ቀጥለን ስናነሳ እንግዲህ እንዳጠቃላይ ሜንሸቪክ ኤንድ ቦልሸቪክ ዌር ግሩፕስ ዛት ዋንትድ ቱ ቼንጅ፣ ሁለቱም ለውጥ ይፈልጋሉ። ራሽያ ላይ ለውጥ እንዲመጣ የፖለቲካ እንቅስቃሴው የተለወጠና የተሻለ የኢኮኖሚው አቅም እንዲኖር ይፈልጋሉ። ለዚህ መነሻቸው ደግሞ ካርል ማርክስ አይዲያ ነው። የካርል ማርክስ አይዲያ ኦሪጂን ያደረገው ከ1818 እስከ 1883 የሄደ
18 ላይ ኦሪጂን አድርጎ እስከ 83 የዘለቀ አይዲያ ነው ወይም ደግሞ የፖለቲካ ማኒፌስቶ ነው። ይሄ እንግዲህ ምን አይነት ማኒፌስቶ ነው ብለን ስንል የቡርዣውና የካፒታሊስቱ አቅም እየቀነሰ ይመጣል፣ ድል ለሰራተኞች ይሆናል፣ ሶሻሊዝም ያሸንፋል፣ ያድጋል፣ ያብባል የሚል እሳቤ የያዘ ሀሳብ ነው አይዲያው፣ የማርክስ አይዲያ። ስለዚህ ይህንን መሰረት አድርገው የሚንቀሳቀሱ የፖለቲካ ፓርቲዎች ነበሩ ማለት ነው። እንግዲህ ቦልሸቪክ ሌድ ባይ ሌኒን ዋንትድ ቱ ስትሮንግ ሊደር ኤንድ ቼንጅ ዋይል ሜንሸቪክ ዋንትድ ዲሞክራሲ። እንግዲህ ቦልሸቪክ በሌኒን ነው የሚመራው፣ ጠንካራ ሊደርሽፕ አለው፣ ለውጥ ይፈልጋል። ወደዚህኛው ሜንሸቪክ ስንመጣ ደግሞ ዲሞክራሲ ነው የሚለው፣ ማስ አቀፍ ነው፣ ኦፕን የሆነ የሊብራሊዝም አስተሳሰብ የያዘ የፖለቲካ ፓርቲ ነው። ሌላው ቦልሸቪክ ጌን ፓወር አፍተር 1970 ሪቮሉሽን በት ሜንሸቪክ ዲስአግሪድ ኤንድ ሎስት ኢንፍሉንስ። እንግዲህ ቦልሸቪክ ኃይሉ እየጨመረ እየሰፋ ብዙሃንን እያቀፈ መጥቶ 1917 ሪቮሉሽን ላይ ሙሉ ለሙሉ ኮምፕሊትሊ ስልጣን የመያዝ አቅሙን አግኝቶ ነበር። ሜንሸቪክ ግን ቀስ እያለ እየደከመ እየፈረሰ የመጣ የፖለቲካ ፓርቲ ነው ማለት ነው። እንግዲህ የራሽያ ሪቮሉሽን በምናነሳበት ጊዜ ሁለት ምዕራፎችን እናነሳለን። የመጀመሪያው ምዕራፍ ፌብሩዋሪ ሪቮሉሽን 1970 ላይ የአውቶክራሲ ኦፍ የዛር ኒኮላስ ዘሰከንድ ፓወር የወደቀበት ራሽያ ላይ የተሸነፈበት ነው። ይሄ ደግሞ ማስ ስትራይክ ነው። ህዝቡ ሁሉ ተነስቶ ተቃውሞ ያደረገበት እና ፔትሮግራድ የሚባል ከተማ ላይ ትልቅ የሆነ የሰራተኛው እንቅስቃሴ፣ ፋብሪካ ሰራተኛው ሁሉ ወጥቶ ከተማን ያፈረሰበት፣ መስኮት የሰበረበት፣ በር የሰበረበት፣ መንገድ የዘጋበት ትልቅ ተቃውሞ ነበረ። ይሄ ተቃውሞ እንግዲህ ሰክሰስፉል ሆኖ ጊዜያዊ መንግስት ያቋቋሙበት የመጀመሪያው ተቃውሞ ነበር ማለት ነው። ሁለተኛው ተቃውሞ ላይ በምንመጣበት ጊዜ ወይም ሁለተኛው ምዕራፍ በምናይበት ጊዜ የኦክቶበሩ ሪቮሉሽን ነው። የኦክቶበር ሪቮሉሽን ደግሞ በቭላዲሚር ሌኒን የሚመራ የቦልሸቪክ ፓርቲ ሊደር የሆነው ሌኒን ማለት ነው የሚመራው ፓርቲ ነው። ይሄ ደግሞ ፓርቲ ስልጣን የያዘበት እና ስልጣንን ከጊዜያዊ መንግስት መልሶ እየተረከበበት ነበር ማለት ነው። እንግዲህ ሌኒን 1897 ላይ በነበረው አምባገነናዊ አገዛዝ በዛሃር ዘመነ መንግስት ማለት ነው ሸሽቶ ወደ ስዊዘርላንድ የስደት ህይወት ይኖር ነበረ። ከዛ ስደት ህይወት ላይም ሆኖ ይህንን ሪቮሉሽን ያላቆመና እዛ ሆኖ በጣም ብዙ ዋጋ የከፈለ እንደገና በስደት ዓለም ውስጥ የኖረ ስደት ውስጥም ሆኖ እንኳን ይህንን እንቅስቃሴ ሊደርነቱን አጋዥነቱን ያላቆመ መሪ ነበረ። ስለዚህ የመጀመሪያው ሪቮሉሽን የፌብሩዋሪ ሪቮሉሽን በሆነ ጊዜ ቀጥታ በፍጥነት ተመልሶ ወደ ፔትሮግራድ በመምጣት የራሱን ፓርቲ ያነሳሳበት ያነቃቃበትና በሚችለው ሁሉ ህዝቡን ብዙ ህዝብን ማግኘት የቻለበት እንቅስቃሴን ያደረገበት ሁኔታ ነበር ማለት ነው። እንግዲህ ይሄንን ስናይ ሃው ቱ ኢንካሬጅ ሌኒን ፓርቲ ሌኒን የቦልሸቪክን ፓርቲ እንዴት አድርጎ አነቃቃ እንዴት አድርጎ አነሳሳ የሚለውን በምናነሳበት ጊዜ አፕሪል ቴሲስ የሚል ጽሁፍ አዘጋጅቶን አፕሪል ቴሲስ ማለት መፈክሮችን የያዘ ሴት ኦፍ አይዲያ ነው ማለት ነው። አናውንስድ ባይ ቭላዲሚር ሌኒን በጣም ብዙ ሀሳቦችን የፖለቲካ አይዲያዎችን የነፃ የመውጣት አይዲያዎችን የያዘ አፕሪል ቴሲስ ብዙ ስሎጋኖችን የያዘ ሀሳብ ያለበትን ጽሁፎች እየጻፈ ህዝብን የማነቃቃት ስራ ይሰራ እንደነበር እናያለን። ይሄ ብቻ አይደለም። ሂ ቢሊቭድ ዛት there should be no support for the provincial government and the war Russia should prepare for socialist revolution። ህዝቡን በከፍተኛ ሁኔታ ማመን ያለባቸው ነገር ምንም አይነት ለፕሮቪንሽናል ገቨርንመንቱ እርዳታ እንዳያደርጉ አብሮት እንዳይቆሙ እንደገና ደግሞ ራሽያ ወደፊት ለሶሻሊስት ሪቮሉሽን የተዘጋጀች እና ደግሞም ሰክሰስፉል የሚሆን አይዲያ ይዞ እንደመጣ ህዝቡን እያነሳሳ ነበር ማለት ነው። ሌኒን raised a slogan all powers of the Soviet። እንግዲህ የሌኒን መፈክር ምን ነበር? ሁሉም ኃይል ለሶቪየት የሚል አይዲያ ይዞ ነው የመጣው። ይህም ብቻ አይደለም። ፍሮም አፕሪል ቱ ኦክቶበር 1970 ከአፕሪል እስከ ኦክቶበር 1917 ድረስ እንግዲህ የነበረው ሲቹዌሽን ምን ይመስላል ራሽያ ላይ ብለን ስንል ሪፈራብል ፎር ሪቮሉሽን ነው። በጣም የተዘጋጀ ለለውጥ የተዘጋጀ ማህበረሰብ ማፍራት ትቶ ነበር። እንደገና ደግሞ ኢንክሪዚንግ ሰፖርት ፍሮም ማስስ በጣም ከብዙ ማህበረሰብ ቦልሸቪክ ፓርቲ ተቀባይነት ያገኘበት ሁኔታ ነበር። ለዛም ደግሞ ተቀባይነታቸው ዋናው ነገራቸው ይዘውት የወጡት ስሎጋን ነበር። ያ ደግሞ ፒስ ብሬድ ላንድ ብሎ ኦል ፓወር ቱ ዘ ሶቪየት የሚል አራት ሀሳቦችን የያዘ ነበር ማለት ነው። ሰላም፣ ዳቦ፣ መሬትና ሁሉም ኃይል ለሶቪየት የሚል ነበር ማለት ነው። ይህንን ስሎጋን ወይም ይህንን መፈክርና አይዲያ ይዘው በተነሱ ጊዜ they gained strong support from the mass ማለት ነው። በጣም ብዙ ማህበረሰብ ሊከተላቸው ችሏል ማለት ነው።
እንግዲህ ኮዝ ኦፍ ሴክሬት ፓርቲ ሚቲንግ እንግዲህ ለዚህ ሴክሬት ፓርቲ ተደጋጋሚ የሆነ ሴክሬት ፓርቲ ወይም ደግሞ ስብሰባዎችን ያደርጉ ነበር ቦልሸቪኮች። በዚህን ጊዜ ሌኒን በጣም ብዙ ማህበረሰቦችን ለኢንሰርክሽን ወይም ደግሞ ለሪቮሉሽን ሲጠራ እንመለከታለን። ኦክቶበር 25 1970 ላይ ማለት ነው የቦልሸቪክ ፓርቲው ሌኒን ብለድለስ የሆነ ሪቮሉሽን ለማግኘት ሲነሳ እናያለን ማለት ነው። ይሄንን እንግዲህ አንሰክሰስፉል የሆነውን ፕሮቪዥናል ገቨርንመንት ለመገልበጥ የካርል ማርክስ አይዲያን እየደጋገመ በህዝቡ አእምሮ ውስጥ ሲያስቀምጥ እንደነበረ እናያለን። ኢት ማርክ ዘ ቢጊኒንግ ኦፍ ዘ ስፒሪት ኦፍ ኮሚኒዝም ኢን ዘ 20th ሴንቸሪ። ይሄ ሁኔታ ይሄ እንቅስቃሴ እንግዲህ ወደፊት ሊታይ የነበረውን ወይም ደግሞ ወደፊት ሊመጣ ያለውን የኮሚኒዝም ፓርቲ ተስፋ የጣለበት ወይም ደግሞ የታየበት እንቅስቃሴ ነበር ማለት ነው። the Bolshevik established a government called the Soviet Council of People's Commissars headed by Lenin and Trotsky as commissars of the Red Army and Minister of Foreign Affairs with others Bolshevik taking the other positions in the new socialist government። እንግዲህ ቦልሸቪክ ፓርቲ ይህንን ተቃውሞ ባደረገ ጊዜ ቪላድሚር ሌኒን እና በተለይ ትሮስኪ ዋናውን የካውንስል ኦፍ ሚኒስተር ቦታውን ወይም ደግሞ የተወካዮች ሚኒስተር ቦታውን አሴ ፕራይም ሚኒስተር ተቆጣጠረ ማለት ነው። ቀጥሎ ደግሞ ትሮስኪ ሬድ አርሚውን የሚመራ ጀነራል ሆኖ ተቀመጠ። ሌሎች ቀሪ ደግሞ የቦልሸቪክ ሊደሮች ወይም ደግሞ ፓርቲ ሊደር ሆኖ ሲሰሩ የነበሩ ሌሎች ፖዚሽኖችን ይዘው ቀጠሉ ማለት ነው። ሌላ እንግዲህ ኒው ቦልሸቪክ ገቨርንመንት ምን ይመስላል? ፕሮቪንሽናል ገቨርንመንትን በዛ አይነት ሁኔታ ከስልጣን ከጣሉ በኋላ ምን አይነት ገቨርንመንት ነበራቸው? አዲሱ የቦልሸቪክ ፓርቲ ገቨርንመንት ምን ይመስላል የሚለውን በምናነሳበት ጊዜ ራሽያን አርሚ ዋንትድ ፒስ፣ ራሽያን ሰራዊቱ ስልጣን ሌኒን ከተቆጣጠረ በኋላ አሁን የራሽያን ሶልጀሮች ወይም ደግሞ አርሚዎች ሰላምን መናፈቅ ጀመሩ ማለት ነው። የመጀመሪያው ኒው ገቨርንመንት ፕሮፖዝድ ፒስ ነው። መጀመሪያ ሰላም ማምጣት ነው የፈለጉት። በሁለተኛ ደረጃ ሰላምን ለማምጣት የሄዱበት ደግሞ ጥግ አለ። 1918 ላይ ራሽያ አንደኛው የዓለም ጦርነት እየተሳተፈች ባለበት ሰዓት ድንገት እንግዲህ በውስጥ በተነሳባት የሰላም ጥያቄ ከዚህ በተለይ ብረስት ሊቶቪስክ በተባለ ትሪቲ አማካኝነት ከጀርመን ጋር ከሴንትራል ፓወር ጋር ማለት ነው ትሪቲ አድርጋ ጦርነት የማቆምና ከጦርነቱ አቋርጦ የመውጣትን ስምምነት አድርጋ ከጦርነቱ ወጣች ማለት ነው። እንግዲህ ራሽያ ከጦርነቱ በምትወጣበት ጊዜ ሰላም ብታገኝም እንኳን በጣም ብዙ ቦታዎችን ግን ሲድ አድርጋ ወይም ደግሞ ለቃ ነው የወጣችው። ብዙ ላንዶችን ለቃ ነው የወጣችው። ሙሉ ለሙሉ ዩክሬንም ሳይቀር ለቃ የሰላምን ስምምነት መርጣ ከአንደኛው የዓለም ጦርነት ራሷን አገለለች ማለት ነው። ይሄ እንግዲህ ቦልሸቪክ ፓርቲ ስልጣን ከተቆጣጠረ በኋላ ህዝቡ ሰላም ሲጠይቅ፣ አርሚው ሰላም ሲጠይቅ ሌኒን የወሰደው እርምጃ ነበር ማለት ነው። ጀነራሊ ራሽያ ሪቮሉሽን ወዝ ዋን ኦፍ ዘ ሞስት ኢምፖርታንት ኤቨንትስ ኢን ሞደርን ወርልድ ሂስትሪ። እንግዲህ የራሽያ ሪቮሉሽን በዓለም ደረጃ ትልቅ ኤቨንት ክስተት እንደነበረ እና እንደገና ደግሞ ግሎባላይዝ የሆነ ለውጥ ወይም ደግሞ አይዲያ ይዞ የመጣ እንደሆነ ሞደርናይዝ የሆነ አይዲያ ይዞ እንደመጣ እናያለን። ስሩ ኮሚኒዝም ራሽያ ሰርቭድ አስ ኤ ሞዴል ፎር ሰርድ ወርልድ ካንትሪስ ሲኪንግ ቱ ሞደርናይዝ ዜር ገቨርንመንታቸውን ሞደርናይዝ ከማድረግ አንጻር እንደገና ደግሞ ዘፊር ኦፍ ኮሚኒዝም የተፈራው ኮሚኒዝም ዓለም ስትፈራው የነበረን በተለይ ዌስተርኖቹ ሲፈሩት የነበረው ኮሚኒዝም ደግሞ በጣም በከፍተኛ ሁኔታ መስፋፋት የቻለበትና ኮልድ ዋር የሚባለው የቀዝቃዛው የዓለም ጦርነት ግሎባል ኢምፓክት እንዲቀሰቀስ ማድረግ የቻለና ትልቅ ራሽያ ላይ የተደረገ ሪቮሉሽን ቢሆንም ዓለምን መንካትና ማነቃነቅ የቻለ ሪቮሉሽን እንደነበረ እናያለን ማለት ነው። ስለዚህ ሰክሰስፉሊ ቦልሸቪክ ፓርቲ እየተሳካለት ሲሆን ለሜንሸቪክ ፓርቲ ግን መሀል ላይ ተንኮታክቶ የወደቀ ደካማ ማይኖሪቲ ፓርቲ ሆኖ ቀርቷል ማለት ነው። እንግዲህ መጨረሻ ላይ ጥያቄዎችን አስቀምጬላችኋለሁ ተማሪዎች ራሳችሁ እንግዲህ እነዚህን 4 ጥያቄዎች ቀስ እያላችሁ እንድትሰሯቸው ሰፋ ያለ አይዲያ እንድታገኙ ከሰማችሁ በኋላ ስሯቸው። What was the April thesis? First question. Second, mention any 3 measures taken after the October 1970 revolution. Third, what was the idea of Karl Marx? 4, what is Brest-Litovsk? I'm second.